ደጉን አይሳነው ቁንጅናሽ ትንሽ ቀነስ አርጎት ቢሆን ውበት ምን ሆነሻል? ነኝት ምን ሆነሻል እያልከኝ ነው ያለኸው? መታኝ እኮ እና ህይወት በቃ ሳያቅ ነው የመታሽ። አለቀ። አጋጣሚ ምን ሆነ? ሳያቅ ነው የመታሽ ማለት አጋጣሚ እኮ ነው። ዝም ብለህ እንደዚህ ነው የምታየኝ? ቆመ እና ምን ላድርገው? ወይኔ ምን ላድርገው ይለኛል እኮ ደግሞ። ሻውን እንሂድ አትበለኝ። ምን ያልሽ? ካንተ ጋር ነበር እየሄድኩኝ ነበር እና ወይኔ ሳያቅ ነው የመታሽ? በአጋጣሚ ሳያቅ ብሎ ነገር የለም። አይ መንገድ እያለፈ ነበር መታሽ። በቃ አለቀ። እና ሲመታኝ እንደዚህ ነው ዝም የምትለው? አልተጎዳሽም አንዴ? መታኝ እኮ ነው እያልኩ ያለሁት። እና አልተጎዳሽም እኮ። ሁሌም እኮ የሚያጋጥም ነገር እኮ ነው ይሄ አይደለ? ሁሌ የሚያጋጥም ነው። አንቺ ደግሞ አትናደጂ። ሲመታኝ ዝም እያልክ ነው ሁሌ የሚያጋጥም ነገር ነው የምትለኝ? ነገ አንዱ መቶ ይደበድበኛል። ለነገሩ አንተ ምን አገባ? አንቺ ደግሞ አታካብጂው። እንደዚህ ምን ነው አታካብጂው የምትለው? እንዴት ነው ማላካብደው? ዝም እኮ ነው ያልከው። ድንገት እኮ ነው የመታሽ። ይቅርታ በላት ብለኸዋል ወይ? ቸኩሎ ነበረ በቃ አልፎ ሄደ። እንደ ቸኩሎ ነገር አማክሮ ነው የመታ? አማክሮኝ ነው? አማክሮ ነው የመታ? ተባብራችሁ ነው? ምን እያወራሽ ነው? ተባብራችሁ ነው ወይ? ተባብራችሁ ብለኝ ምን እየሆንሽ ነው ያለሽው? ምን እየሆንሽ ነው ትለኛለህ እንዴ? ሰውየው በአጋጣሚ መንገድ እያለፈ ነበረ መታሽ። አለቀ። አንተ እኮ ነው ለሰውየው የተከራከርከለው። የሱ ነው ወይስ ወይኔ ነገሩ እንደዛ ሳይከብድ አናካብደው እያልኩኝ እኮ ነው። ይቅርታ በላት ብለኸዋል ወይ? ጥያቄ እሱ ነው። ቸኩሎ ነበረ በቃ ሄደ። እንደ ቸኩሎ ነግረዋል ወይስ አማክሮ ነው መጥቶ ይገጨኝ? አማክሮ ምን እያልሽ ነው ያለሽ? ቆይ እና ለሱ እኮ ነው የተከራከርክ ያለኸው። አታውቀህም? ወይኔ አትከራከረኝ። አሁን ለሱም አልከራከርለትም። እኔ እኮ እያልኩ ያለሁት እየተከራከርክለት እኮ ነው ያለኸው። ቸኩሏል የምትለኝ አንተ፣ ሳያቅ ነው የምትለኝ አንተ። አንተን ጠይቆ ነው ነግሮህ ነው? በአጋጣሚ አይደል የሆነው ነገሩ? በአጋጣሚ የምን አጋጣሚ ብሎ ነገር የለም በህይወት ውስጥ። መንገድ እያለፈ ነበረ ሰውየው እኮ መጣሽ። አሁንም እኮ የተከራከርክለት ነው ያለኸው። ሰንቴ ነው የሚያጋጥመኝ እሺ ነገር አጋጥሞሽ አያውቅም ይሄ ነገር? በቃ አሁን በቃኝ። የምንም አይሄ እንትን አይደለም። በቃኝ እንዴ አንቺ ማታካብጂው እንደዚህ። የምንም አይሄ ማካበድ አይደለም። ምን እያልሽ ነው ያለሽ? ዝም እኮ ነው ያልከው። ምንም አላልከው። እሺ ምን ላድርገው? ልምታው? ፍቅረኛዬ ና ከዚህ ነገር ጋር ምን ያገናኘዋል? ፍቅረኛዬ ነህ? እሺ አሁን ነኝ። እሺ አሁን ነን። ስለዚህ ቀጥ ብለህ ሄደህ እና አንቀይ ዘመተ ይቅርታ እንዲጠይቀኝ አድርግ። ነገሩ እኮ እንደዚህ ወንድ አይደለህ? ወንድ ነህ? የገጨኝም ወንድ ነው። ስለዚህ ሂድና አንቀይ ዘመተ። አልጎዳሽም አንዴ ሰውዬው አልጎዳሽም እኮ። ይቅርታ እንዲለኝ አድርግ። አልተጎዳሽም አይደል? ፍቅረኛ ሁሌ የሚያጋጥም ነገር ከሆነ ሂድና ያልኩህን አድርግ። ምን ያገናኘዋል? ወንድ ነኝ ብለህ የምታስብ ከሆነ ሂድና አንገቱን አንቀይ ዘመታ ይቅርታ እንዲጠይቀኝ አድርግ። ሰውዬው እኮ ሄዷል። አሁን ሄደህ ይዘኸውናና ይቅርታ እንዲጠይቀኝ አንገቱን ይዘና ና ይቅርታ እንዲጠይቀኝ እንበርክከው። ላምጣልሽ? አዎ እሱን የፈለግሽው? አዎ ግን እኮ ይቅርታ እንዲጠይቀኝ አምጣው። እሺ እንዴት ነው የፈለግሽው አንቺ? አዎ ምን ችግር አለ? ጀግና ላምጣው? አዎ ሂድ። ጀግና የኔ ኮሜንት